ወድሻለው ብያለው ወድሻለው እንዲህ አይነት ጨዋታ ባይገባኝም ብትነግሪኝ ነው የሚሻለው አትወጂኝም ወድሻለው ብያለው ወድሻለው እንዲህ አይነት ጨዋታ ባልሆነ እኔና እሷ ልቧም ከልቤ ከረጋ ራሴንም መሆንም አምሮኛል መውደድ መጠላት ሰልችቶኛል ወድሻለው ብያለው ወድሻለው እንዲህ አይነት ጨዋታ ባይገባኝም ብትነግሪኝ ነው የሚሻለው አትወጂኝም ወድሻለው እያጠነከርከኝ በነገራችን ላይ ቆሜ አለባበሴን አላይ የሁሉ ጓደኛ ትሰማኛለህ? እዚህ ምድር ብሽንጭ እንዲሆን እፈልጋለሁ። ዛሬም ነገም እኔ ላይ ያለሽ እምነት እንዲጎድል እንዲለው እኔ ሲፈታ አንቺን ነው ሰማሽ ሆይ ልንገርሽ ታደምጪኛለሽ ሆይ ስወድሽ ሳፈቅርሽ ባለትዳር ወንድ የራስሽ ለማድረግ የለፋሽበትን ልፋት እኔ በ3 ቀን ጨዋታውን ተጫውቼ አሸንፌሻለሁ። በ3 ቀን። ስለዚህ የሁሉ ጊዜ መስመሰል ነበር ማለት ነው ሩታ? የምርሽን ነው? የእሱን ደስታ የእሱን ፍቅር ወር ደግሞ አፍቅረሽው ወይም ደግሞ ወደሽው አይደለም? ያንቺንም ልፋት በ3 ቀን ገደል መክተት እንደምችልም ለማሳየት ያክል እልህ ይዞሽ አንገብግቦሽ ሩታ ተሰራባት ተንኮል ምላሽ የሰጠች በቀን ለዚህ ደግሞ በጣም ተዝናንተናል። እኛም እናንተኛ ላይ እንደተዝናኑት እና ደግሞ በጣም ነው የምንወድሽ እኛ እንድትርቂብን አንፈልግም። የትም እንድትሄጂ ካጠገባችን እንድትርቂ አንፈልግም። ውሰጂው ይሁንልሽ ጤና ውሰጂው ይሁንልሽ ጤና እምባዣም ቢጤ ነው ደጅ ማስጠና ቡና እንዴት ነህ? ፈጣሪ ይመስገን። ይህን ዘፈን በጣም ለምትወጂው ወንድምሽ ጋብዢው። ያበሻው ምልክት እንግዲህ እናንተ ጉዳይ እዚህ ላይ ያበቃል። በቃ ይታይ ከኔ ተመራቆሰሽ ከእንግዲህ ተጠንደቀ ፀሐይ የውስጤ ጀንበር ጨለማል የልቤ አዳራሽ ኖርሜ ነው ማፍቀር ሰው ወዶ ሰው እንደመለየት ክፉ ነገር የለም ሸኝሽ መጨረሻዬን በይሆን እንግዲህ እናንተ ያገኘሽውን ሰው መውደድ ምች ነው እንዴ? ለአንቺ ፍቅር ያገኘሽውን አብርሽ ሲመጣ አብርሽ፣ ዳኒ ሲመጣ ዳኒ፣ ይሳቅ ሲመጣ ይሳቅ ላይ ሁሉም ላይ ነው አንቺ ብትለቀፊ አልገባኝም። ምንድን ነው አሁን ያንቺ ምንድን ነሽ? ያገኘሽው ወድጀው እና የምትወጂው ከሆነ ለምንድን ነው ፈተና ውስጥ የምታስገቢ? በራስሽ መንገድ አትሄጂም? ምን ቪዲዮስ ምን አስፈለገሽ? ያው ከፈተናው በኋላ ደግሞ የበለጠ ወደድኩት። አይቻልም የበለጠ ወደድ በጣም ነው የምታሳፍሩ። ማለት ኦልሬዲ የምታወራውን ነገር ልብ በሉ ያዙልኝ። ይሄን የምታወራውን ነገር ነው ሲጀመር እጅሽን ክብር እንኳን ለክብር ይኑርሽ። ሰው ስታወሪ እጅሽ ተከቶ አይወራም። ሲጀመር እጅሽን አውጭ። በጣም ነው የምታሳፍሪ። መጀመሪያ አክት የምታደርጊበትን ሰው መምረጥ አለብሽ። እሺ ቆንጆ ልጅ ምረጭ። ሰው እንግዲህ የምትወጣጣሪ ሴት አይደለሽም። ስድ ነሽ አንቺ እና ይሄን አስተያየት ባለጌ ነሽ። አዎ ባለጌ ነሽ። እኔ ላይ ነው አንቺ እንደዚህ መልክ የምትሰሪው። ብልግና እኔ ላይ አይደለም ወይ? ሂጂ የፈለግሽውን ወንድ አዝለሽ አንቺ ጠራሽኝ እኮ የጠራሁሽ ትክክል አይደለሽ የምታረጊው ነገር። እኔ አሁንም በአብርሃም ጎን ነኝ እኮ። አንቺ አሁን አስተያየት ሰጠሽኝ፣ እኔ ልታስቆሚኝ እየሞከርሽ ነው። አዎ እያስቆምኩሽ ነው። እረፊ፣ ውጪ፣ በቃ ውጪ። በቃ አንቺ ስላልሻለሁ አንቺ ውጪ ግቢ ስላልሻለሁ ውጪ። አሁንም ውጪ፣ በቃ ውጪ ስላልሻለሁ አይደለም ምንም የሚፈጠር ነገር የለም። ውጪ ግቢ ስላልሽ ነው። ያሳዝናችሁም እንደ እናንተ መጫወቻ ነው የምታረጉት። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መሰጥሽ ከምንም አየነው ለየነው አየነው ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት አፍቅሮ ለመርሳት በርግጥ ቀልቢ በጂ እሾክን በሾክ ነው ፍቅር አያረጂ ከልብሽ አኑረሽ ከልብሽ ካልኖረ የሄደ በመርሳት የሞተ ማናለ ይዞት ሶስሽ ይዞት
ነገር እንድለቅ ነው። ውድ ኢትዮጵያውያን ዛሬ ከጓደኞቼ ጋር አይገባኝም አልልም ደርሶ በቃ እኔ እሱን በማውቄ እኔ አብርሽን በማውቄ የምሬ ነው የምላችሁ በጣም ብዙ ነገሮችን አትርፌያለሁኝ። በጣም ብዙ ነገሮችን እና በጣም አብርሽን ይቅርታ መጠየቅ እፈልጋለሁ። በእኔ የተነሳ ብዙ ነገር ተብሏል። አለ አይደለ ሊባል በጣም የዋህ ነው። የምሬ ነው የምላችሁ በጣም መልካም ልብ ያለው ሰው ነው አብርሽ ማለት። በጣም የዋህ ነው። በጣም በተራ ወሬ የማይባል ነገር እየተባለ ለእኔ ሲል በጣም ብዙ ነገሮችን ችሏል። በጣም ብዙ ነገር ተብሏል። ታሰድቧል። ኢቨንስ ከእናንተ ጋር ራሱ ያስተዋወቀኝ እሱ ነው አይደለ እንዴ? የምሬ ነው የምላችሁ ከእናንተ ጋር ለመተዋወቂ ምክንያቴ እሱ ነው እንጂ እኔ አንዳችሁም ላታውቁኝ ትችሉ ነበር። ወደ ሚዲያውም የመጣሁት በእሱ ምክንያት ነው። እሱ ነው ያመጣኝም አይደለ? ስለዚህ እኔ ሊሰጠው የማይገባ ስም ተሰጥቶታል። ሊባል የማይባለው ነገር ሁላ ተብሎ ነው የቻለው። የምሬ ነው የምላችሁ በጣም ብዙ ነገሮችን ተብሏል። ግን ለእኔ ሲል ችሎ ነው የኖረው እና አይደለም እኔን አይደለም እህቴን ታላቅ እህቴ ራሱ የታወቀችው እኮ በሱ ነው። ይህንን አትረሽም አይደል? አንቺን ብትሆኚ አትክጂም። በቃ ሊባል ሩቅ የሚያስፈራ ነው ሳየው ወዬ ሲነጋ ባየው እሱ አምላክ አይደለም ያልሰግድለትም ቻግሩን ልሳማ ሄድብኝ የትም ስንጥፍ ያለ የበቆሎ ዛላ ሰውነቱ ሽት ነው ተጠብሶ የሚበላ ውሰጂው ይሁንልሽ ጤና ውሰጂው ይሁንልሽ ጤና እምባዣም ቢጤ ነው ደጅ ማያስጠና ቡና ሁሉ ነገር ትቼ ይቅርታ ልጠይቅ አስታራቂም የለን እኛው እንታረቅ አቶኞ ደባሻ ይዛቅያሚሽ የውዴን ሳታውቂው የአፌን ተከትለሽ ወይ ጥፋቴን አላስተባብልም በድንገት መሳሳት አያጨካክንም ግዴለም ፍቅር ያለ የማይሆነው የለም ሁሉ ነገር ትቼ ይቅርታ ልጠይቅ አስታራቂም የለን እኛው እንታረቅ አቶኞ ደባሻ ይዛቅያሚሽ የውዴን ሳታውቂው የአፌን ተከትለሽ ወይ ጥፋቴን አላስተባብልም በድንገት መሳሳት ሰላም አትይኝም? አስፈልገኝም ያንቺ ሰላምታ። ምን አደረኩሽ? ያረግሽውንማ እኮ ታውቂያለሽ። ማለት የምራችሁ ነው ግን ማለት ምንድን ነው የምራችሁ ነው? አልገባኝም። ምን አደረኩ? ያረግሽውንማ አንቺ ታውቂያለሽ እኮ። እኔ ምን አደረኩ? ማለት እንደዚህ ለመቅለስለስ ምናምን እየሞከርሽ ነው? አልገባኝም። ለምንድን ነው መቅለሰለሰው? ምን አደረኩ? አይ አይደለም። እኔ የምትቅለሰለሽበት ምክንያትማ